አብይ አህመድ በጣም ቀደም ሲል ያልኩህ አለ ፖለቲካ ቁማር ነው። አብይ ቁማርም አይመስለኝም። አብይ አርቆ ማሰብ የማይችል ሰው ነው። ልክ እንዳያ ቅርብ ነው የሚያስበው። አንድ ቀን ካሳደረለት አንድ ቀን ካደረበት በዛ አጀንዳ ይጠቀመዋል እንጂ በዘላቂነት ሀገር ይጠቅማል ሀገር ይጎዳል የሚለው ነገር ፈጽሞ በአይምሮ የሚመላለስ ሰው አይደለም። ስለዚህ አብይ ምን ሊያደርግ ይችላል? ዛሬን የሚያድርበትን ውሳኔ ወስኖ እንደው ለሌላ ችግር ኢትዮጵያን ይጋብዛታል ወይስ ምን ያደርጋል? ጦር ይልካል ብለህ ትጠብቃለህ? የትኛውን ጦር መሳይ? የትኛውን ጦር እኮ ባምባሎ ሁኔታ በጣም ተበታትኖ ያለው ኢትዮጵያ እኮ መከላከያ እኛ አይደለም እኮ የምናገረው ራሳቸው ጀነራሎቹ ፋታ የለውም። አንዷ ሰምታለህ አይደል? አንዷ ስትናገር ሻወር እንኳን ከወሰደ ስንት ጊዜ ሆኖታል ልብስ እንኳን አጥዋቅም የሚባልበት ጀነራል የትኛው መከላከያ ማለት ነው? በየቦታው እኮ በሀገሪቱ በሁሉም አቅጣጫ ተበትኖ ያለ እንትን ነው። ሶማሌ በምንም ደግሞ አሁን ደግሞ ከኤርትራ ጋር ግጭት ውስጥ እገባለሁ ብሎ ደግሞ የተወሰኑ አካባቢዎች ደግሞ የሰራዊት ክምችት የተወሰኑ አካባቢዎች ጀምሯል። እና በየትኛው አቅም ነው እንትን የሚለው ማለት ነው። በጣም ከባድ ነው። በዛ አጣብቂ ነው ለራሱ ድሮ መጨረስ የነበረበትን የቤት ስራ ማለት ነው። ይሄ ነገር በዛን ጊዜ ከፕሪቶሪያ ስምምነት ወደሚባለው ሳይኬድ ህወሓት ተደምስሶ ትግራይ ውስጥ ሌላ አይነት የፖለቲካል አሬንጅመንት ተፈጥሮ ነገሮችን እንደው በዛ መንገድ መጨረስ በሚቻልበት እንትን ያንን ነገር እንዲህ አሁን በዚህ ደረጃ አድጎ ጎልብቶ ራስ ምታት ፈተና እንዲሆን አድርጎ አሁን እንደገና ተመልሶ ጦር የመላክ እንትኑ አቅሙ ቢኖር ነው ፍላጎቱ ቢኖርም አቅሙ ያለ አይመስለኝም። እኔ እሱ ነው የሚታየኝ። ከዛ ይልቅ የተለያዩ ይሄ ኢኮኖሚያዊ ጫናዎች ወይም ደግሞ ሌላ ጫናዎች ሊኖሩ ይችላሉ። ይሄ አንደኛው እንትን በጫና ማለት ነው። ለምሳሌ በጀት በመከልከል በረራ ተቋርጧል ሲባል ሰምቼ ነበር መሰለኝ ወደ መቀሌና አክሱም ትላንትና እና ሌሎች ሎኬጆችን በማድረግ ምናምን ነገር ጫና ለማሳደር እንትን የሚል ይመስለኛል። ግን ከዛ በጣም በተለየ መንገድ አይሆንም አይባልም። አብይ አህመድ 360 ዲግሪ ዞሮ ከነ ደብረጽዮን ቡድን ጋር አይ በቃ ኦኬ ይሄን ካደረጋችሁልኝ የእናንተን እንትን እቀበላለሁ ብሎ ሊቀጥል ይችላል። ግን አሁን እንደው ጦር ማዝመት ይሄ መከላከያውን ጣልቃ ገብቶ ለሚባለው እኔ አሁን በየትኛው አቅም ነው የኢትዮጵያ መንግስት አሁን የአብይ አህመድ መንግስት እንደምናየው ነው አይደል? አማራ ክልል በሁሉም አካባቢዎች ጦሩ ተብትኗል። ኦሮሚያ ክልል እንደዚሁ ነው ያለው። አሁን ደግሞ ትላንትና ነው ዛሬ ቡሬ አፋር እንትን አካባቢ ከፍተኛ የጦር ክምችት አለ ሲባል ነበር። አብይ አህመድ አማራጮቹ እየጠበቡ ራሱ በፈጠረው ተንኮል ራሱ በሰራው ሴራ ተጠልፎ እየተተበተበ ነው። በነገራችን ላይ እየተተበተበ ነው። የሚገርም ነገር በቃ በጣም አንድ አባባል አለ አማርኛ ቅኔ ነው። ደባ ራሱን ስለ ድግሱን የሚባል ነገር አለ። ራስ አንዳንዴ ተንኮል ሰራለሁ ብለህ ያ ተንኮል ራሱ መልሶ አንተን ጠልፎ የሚጥልበት እንትን ውስጥ ነው ያለው። አብይ አህመድም እንደዛ ነው። የአብይ አህመድ በቃል ኪዳን ከኤርትራም ከአማራ ኃይልም ጋር ህወሓትን ለማጥፋት ያውላ ዘመቻ ያውላ መስዋዕትነት ተከፍሎ ክህደት ፈጽሞ ህወሓትን እንዲቀጥል አድርጎ አሁን የምናየው የኤርትራና ኢትዮጵያ ቀውስ የአማራ ክልል ያለው ቀውስ የዛ መነሻ ነው። ግን አሁን ዞሮ ደግሞ ያ የመጀመሪያ የፈጠረው ደባ ተንኮል ራሱ አብይ አህመድን አሁን አጣብቂኝ ውስጥ የከተተው ይመስለኛል።